ኧረ ጎዳና ኧረ መንገድ ሰው እንዳይሄድ የለም ሰው እንዳይሄድ ቱርክ ቢመጣ የአድዋ ድል የመስቀል የሰይፍና የጽናት ተጋድሎ የካቲት ሲጠባ የኢትዮጵያ ሰማይ ልዩ ነው። አየሩ በነጻነት ጠረን ይሞላል። ነፋሱ የጀግኖች አባቶቻችንንና የጥበበኛ እናቶቻችንን የድል ዜማ ያወሳል። አድዋ ለኛ የድንጋይ ክምር ወይም የተራራ ስም ብቻ አይደለም። አድዋ የጥቁር ሕዝብ ኩራት፣ የኢትዮጵያዊነት ማህተም፣ የጽናት ማማ ነው። በዚህ ታላቅ የታሪክ ምዕራፍ ውስጥ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚና ልክ እንደ ምሰሶ የጸና ነበር። ቤተ ክርስቲያን በዚያ ዘመን የሃይማኖት ተቋም ብቻ ሳትሆን የሀገር መከላከያ ምሽግ፣ የሞራል ስንቅና የሉዓላዊነት ምልክት ነበረች። ፍርሃት የለንም ለመጣው ጣጣ የኢትዮጵያ ጀግና ኮምጬ የክተት አዋጁ ሲታወጅ ኢትዮጵያዊ ሁሉ ከሃይማኖቴና ከሀገሬ ምን ይበልጥብኛል ብሎ ሲነሳ ከፊት ቀድመው የቆሙት ካህናቱ ነበሩ። የታሪክ ጸሐፊው ተክለ ጻድቅ መኩሪያ እንደገለጹት ቤተ ክርስቲያን በጦርነቱ ጊዜ የሰራዊቱን መንፈስ በመገንባትና የድል ተስፋን በመዝራት ረገድ ያደረገችው አስተዋጽኦ ከምንም በላይ የላቀ ነበር። ካህናቱ ታቦተ ሕጉን ተሸክመው መስቀላቸውን ጨብጠው ከንጉሠ ነገሥቱና ከሰራዊቱ ፊት ቀድመው ተሰለፉ። ይህ ተግባራቸው ለተዋጊው ሰራዊት ጦርነቱ የሥጋ ብቻ ሳይሆን የመንፈስም ነው የሚል ጽኑ እምነት አሳደረበት። የንጉሡ አማካሪዎችና የነፍስ አባታቸው ወታደሩ ለሀገሩ መሞት ሰማዕትነት መሆኑን እያስገነዘቡ የፍቅር እና የጀግንነት እሳትን በልቡ ውስጥ ያቀጣጥሉ ነበር። ውርደቱን ቀምሶ አፍሮ እንደቀረ የኢትዮጵያ ጀግና። በአድዋ ታሪክ ውስጥ የብርሃን ዘውድ ሆነው የሚጠቀሱት እቴጌ ጣይቱ ብጡል ናቸው። እቴጌ ጣይቱ የጦር ስልት አዋቂ ብቻ ሳይሆኑ የሰራዊቱ የልብ ትርታ ነበሩ። በተለይም በጦርነቱ ወቅት የጠላትን የውሃ ምንጭ በማስያዝ ያደረጉት ብልሃት የድሉ ቁልፍ ነበር። ታዋቂው ጸሐፊ አፈወርቅ ገብረ ኢየሱስ ስለ እቴጌ ጣይቱ ሲገልጹ እንዲህ ነበር ያሉት። እቴጌ ጣይቱ በጦር ሜዳው ላይ እንደ አንበሳ እየተቆጡ ወንድነታቸውን እንዲያሳዩ ሰራዊቱን ሲያበረታቱና ሲገስጹ ነበር። በእሳቸው መሪነት በሺዎች የሚቆጠሩ እናቶች ስንቅ በማዘጋጀት ቁስለኛ በመንከባከብና በርታ፣ አትሽሽ በማለት ለጀግናው ወታደር የማይናወጥ የኋላ ደጀን ሆነዋል። የኢትዮጵያ ሴቶች በአድዋ የጸሎትና የሥራ አርአያ ሆነው ታይተዋል። ኧረ መንገድ ሰው እንዳይሄድ የለም ሰው እንዳይሄድ። በዚያ እሳት በነደደበት የጦር አውድማ ላይ ግን አንዱ ስም ጎልቶ ይነሳል። የሰማዕቱ ቅዱስ ጊዮርጊስ ስም። የካቲት 23 ቀን 1888 ዓመተ ምህረት የቅዱስ ጊዮርጊስ ዕለት ነበር። የፈረሰኛው ቅዱስ ጊዮርጊስ ታቦት ከንጉሡ ድንኳን ወጥቶ ወደ ጦርነቱ ግንባር ሲያመራ ሰራዊቱ ጊዮርጊስ ከጎናችን አለ በሚል ጽኑ እምነት እንደ አንበሳ ተቆጣ። ጠላት በዘመናዊ መሳሪያው ሲተማመን፣ ኢትዮጵያውያን ግን በእግዚአብሔር ስም ብለው ተነሱ።
ታዋቂው የታሪክ ምሁር ፕሮፌሰር ሪቻርድ ፓንክረስት ስለዚህ ተአምራዊ ድል ሲጽፉ እንዲህ ብለዋል። ኢትዮጵያውያን ቅዱስ ጊዮርጊስ በጦርነቱ መካከል በነጭ ፈረስ ላይ ሆኖ ሲረዳቸው እንደታያቸውና ድላቸውም ትልቁን መንፈሳዊ ድጋፍ እንደሰጣቸው በጽኑ ያምናሉ። ይህ እምነት ነበር ባዶ እጅን ከአውሮፓ ጦር ጋር አጋጥመው ድልን ያስጨበጠው። ዳግማዊ ምኒልክም ድሉ የእግዚአብሔር መሆኑን አውጀው በቅዱስ ጊዮርጊስ ስም ያንን ውብ ካቴድራል በአዲስ አበባ መሃል ለምስክርነት አቆሙ። የታሪክ ተመራማሪው ጳውሎስ ኞኞ እንደተረከው በአድዋ ጦርነት ጊዜ ካህናቱ ታቦት ተሸክመው መግባታቸው ለወታደሩ ሞት መጫወቻው እንዲሆን አድርጎታል። ዛሬም አድዋን ስናስብ በየገዳማቱና በየአድባራቱ የሚሰማው የደወል ድምፅ የአባቶቻችንን ጸሎትና የእናቶቻችንን እንባ ያስታውሰናል። ቤተ ክርስቲያን የኢትዮጵያ አንድነት ማሰሪያ፣ የታሪካችን መዝገብ ሆና ኖራለች። አድዋ የመስቀልና የሰይፍ፣ የጸሎትና የጀግንነት፣ የወንድና የሴት እኩል ተጋድሎ ድምር ውጤት ነው። ክብር ለአድዋ ጀግኖች፣ ክብር ለቅድስት ቤተ ክርስቲያን። ዛሬም ቢሆን የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለዓለም ጥቁር ሕዝቦች ሁሉ የነጻነት ፋና ነው። አባቶቻችን በእምነትና በአንድነት ሆነው የፈጸሙትን ተጋድሎ እኛም ዛሬ ልጆቻቸው፣ መጪውም ትውልድ ለዘላለም ሲዘክረው ይኖራል። ኢትዮጵያ በልጆቿ አንድነትና በእምነቷ ጸንታ ለዘላለም ትኖር። ጣሊያን ባድዋ ላይ እየፎከረ፣ ጣሊያን በማይጨው እየፎከረ ውርደቱን ቀምሶ አፍሮ እንደቀረ የኢትዮጵያ ጀግና አስመሰከረ። አሁንም ቢሆን አንደፈርም፣ እንዋጋለን፣ ሴቷም አትቀርም። አሁንም ቢሆን የመጣው ይምጣ፣ ፍርሃት የለንም ለመጣው ጣጣ። የኢትዮጵያ ጀግና ኮምጬ ኮምጣጣ፣ እንቆላዋለን አሮት ክንታጣ፣ እንቆላዋለን አሮት ክንታጣ።